ዳኒ መጣክ እንዴ ዳኒ ምን ሆነክ ነው ማን እንደዚህ ደበደበክ ከዳግም ጋር ተደባድበን ተጣልቼ ነው ከዳግም ጋር ቆይ እሱ ጋር ለምን ሄድክ ደሞ ሊያደባድብ የሚችል ነገር ምን ገጠማችሁ ሄመን ዳግምን ከዚህ በፊት ምናቀው አይነሱ አይደለም እኔ ሁሉንም ነገር ረስቼ በሰላም ላናገረው ነበር ሄድኩት ታውቂያለሽ ፈርኒቸር ቤቴን ያዘጋው እሱ ነው ለምን እንዳዘጋብኝ ሁሌ ነበር ማስበው አሁን ግን ገፍቶኛል እንዴ ዳጊ እንዴት እንደዚህ ላደርግ ቻለ እንዴ ቆይ ታው ነው አይደል እንዴ ቆይ እሱ ለምንድን ነው ማይተዋን ለምን እንደሆነ ታውቂያለሽ የራሱ የሆነ ነገር ሁሉ ስለሚያስቀናኝና አንቺን የራሴ ለማድረግ እያሰብኩ እንደሆነ ስለሚያስብ ነው ዳኒ የምር ጤነኛ አይደለም በቃ ታሟል ይሄን ታሟል ጤነኛ አይደለም ጤነኛ ቢሆን እንደዚህ አያደርግም አንድ ሐሳብ አለኝ አንቺ እናትሽን ገዳይ መበቀል ትፈልጊያለሽ አይደለም አዎ ምንድነው ንገረኝ እኔ እና አንቺ እንጋባ ምን Danish. Come on. Eu confio. ለንደርስ ኮን ቆየው መኪናው ጎሞታ ሱሱየት ነው አየሁ አይደለም ነው ምክንያት እንደሚሰጥ እንደው ነው ምናልባት ፈልገው ሊሆን ይችላል እየተጋገዛችሁ ነው ምንድነው ያደረኩት ዳግም ምንድነው ያደረኩት ለፈለገ ያህል ቢበድለኝ ቢያስቀየመኝ እንዴት እንደዚህ ይናገራል ዳኒን አላውቀው ምን ሆኜ ነው ባልተረጋገጠው እንደዚህ ያደረኩት ያውም ገና ለነገና የነጻነት ኖር ይሰምች ወይኔ ዳግም ምንድነው ያልከው ምን አይነት ቃል ነው ካፌ ወጣው እንዴት እንደዚህ ያስቀይሟል ጓደኛዬ ወይኔ ምንድነው ያደረኩት ዳኒ ጓደኛዬ ይቅርበልኝ በድያለሁ ይቅርበልኝ ጓደኛዬ ይኸውልሽ ነዚህ ነገሩን በደንብ አሰብኩት እና ምናልባት አንቺ ልትልቶኝ ትችያለሽ ሁሉም ነገር እየመራኝ ያለው ወደ ሄማናት ነው ግን እባክሽ ይሄንን ነገር ለአባትሽ ሆነ ለማየ እንዳትናገሪ
እኔ በራሴ መንገድ እወጣለሁ ግን እኮ መቀጣት አለባቸው አስበው እስኪ እኔ ባልደርስ ኖሮ ወቅታው ብቻ ላይ ታው ይችሉ ነበር እኮ እስከምትሞት ድረስ ጠብቀው በሄዱስ ኖሮ አታስቢ እናቴን ለተናገሯት አንቺንም እንደዚህ ያደረጉሽ ለሁሉም ነገር ቀጣቸዋል ቃል ገባልሻለሁ አሁን አንቺ ረፍት አድርጊ ዶክተሩ እንድትጠቀም ያዘዘውን ቤት ውስጥ የሌሉትን ነገሮች ገዛስቼ እመጣለሁ አሁን እየመሸ ነው ነገ መገዛት ይችላል አንተም ስለደከመ ረፍት አድርግ አይ ነገ ጠዋት ስራ አለኝ እኔ እስከመጣማ እየተሰራራልሻለች እስከዛ አንቺ በደንብ ረፍት አድርጊ ገና ከዚህም በላይ እንድትጨነቅልኝ ያደርጋለሁ ብትፈልግ እንኳን ከኔ እንድትርቅ አላደርግ መቼ ልጄ እንደዚህ እንዴት ናት አሁን ደህና ናት ትንሽ ረፍት አድርግ እኔም አንዳንድ ነገሮች ገዝቼ እመጣለሁ አልመሸም ነገ ጧት እንገዛለን አንተ ካልተመቸ እኔ እገዛለሁ አይ ራሴ ገዝቼ እመጣለሁ ከቻልሽ ግን እኔ እስክመለስ የምበላው ነገር ስሪላት እሺ ግን በጨለማ ባትሄድ ደስ ይለኛል በቀን ሊገሉ የነበሩ ሰዎች በጨለማ ባገኙ እኮ ይገሉሃል አትጨናነቂ ማይ አሁን ጠላቶች እንደሉኝ ስላወቁ በደንብ ጥንቃቄ ያደርጋለሁ ምንስ ብትጠነቀቅ አንተ እኮ ብቻህን ነህ እነሱ እኮ ተደራጅተው ታጥቀው ነው የሚጠብቁ ወይ ማይ በቃ አትጨናነቂ ያልኩሽ አይደል ደሞ እኔ ብዙም አልቆይም አሁን ነው የምመለሰው ዳጊ ዛሬ ይመጣል ብሎ ነበር ምን ነው ቀረበ ሰላም ነው ወይ ማጃል ነገርኩሽም ለካ የሚሰራበትን ቦታ ቋሸጉበት ለምን ያልከፈለው ነገር አለ እንዴ በወቅቱ አረ ከፍላቸዋል የከፈለበትንም ሲያሳያቸው ምንም ሊያምኑት አልቻሉ ያጠፋውት ነገር ካለም ንገሩኝ ሲላቸው ሊነግሩትም ፍቃደኛ ነበሩ አይ እንደው ሰራተኞቹ ምን አርገውበት ይሆን ሰሞኑን እኮ ከስራ ይበልጥም ይያለ ትኩረት ሁሉ አንቺ ላይ ነበር ዳኒ ለኔ ጓደኛዬ ብቻ ሳይሆን ወንድሜም ነው በኔ ምክንያት ስራውን ብቻ ሳይሆን ፍቅረኛውንም ተጣልቷል እሷ ደግሞ ምን ልሆናለች እኔማ አንዳንድ ይዞ ሲመጣ ለሱ ሁሉ የምትሆነ አይመስለኝም ያው ልጁ ስለሚያፈቅራት ነው እንጂ ለሱ አትሆነው አንቺ ማስተውለሻል ማለት ነው እኔ እኮ መከርኩት ምንም አይሰማም እሷ እሱን አትፈልገው ፍቅር የሚባል ነገር እንኳን የላትም እሷ እሱን የምትፈልገው የሆነ ቀለም መግዛት ስትፈልግ ቦርሳ ወይ ጫማ አዲስ ነገር መግዛት ስትፈልግ ብቻ ነው እሱ የምትፈልገው አይ እንደው አፍቃሪና ተፈቃሪ እኮ አይገናኝም እሱ ጨዋ ቆንጆ መልካም አፍቃሪ እሷ ስታይ ስርዓት የሌላት ጋጠወጥ አለባበሷ ከሰወጣ ያለ በምን ተገናኝተው ይሆን ያው ስራው ቦታ መጣነው የተዋወቀችው አልጋ ይሁን ሶፋ ብቻ የሆነ ነገር ልታሰራን የመጣችው ከዛ እሱም ስራውን ማሰራቷን ትታ ከሱ ከተለጥፋ ነበር ያለችው የሚገርምሽ እኮ እሷ ስትደውልለት ራሱ በጣም ነው የሚያናድደኝ እሱም ራሱ ብንመክረው አይሰማ አይ ልጄ ፍቅር እኮ እውርም ደንቆሮም ያረጋል አይኑ የበራለት ቀን ግን በከባድ ይሰበራል ያኔ ግን በተራሽ ከጎኑ መሆን አለብሽ አረ ቶሎ በገባውና እንደው ባጽናናት እናትዬ እውነት እንደሱ አይነት ሴት አይገባውም እሱማ የሰው ልጅ የሚገባውን ህይወት አይኖርም የሚገባውንም ሰው አያገኝም የኔ ልጅ አንቺ ግን የሚገባሽን ህይወት እንድትኖር ያርክሻል ሁሉም ሰው እየመጣ የሚናገርሽ የሴት ልጅ ስለሆንሽ አይደለም እማዬ ቆይ ምን እያልሽ እንደሆነ ግን ታውቂያለሽ ለኔ እኮ አንቺ እናትም አባትም ሆነሽ ለኔ ላለመግደል ስትይኮ ብዙ ነገር ለፍተሻል እንዴት እንደዚህ ትያለሽ
እማዬ ስለ አባዬ ምንም ነገር ማንሳት እንደማትፈልግ ያውቃለሁ። ግን በቃ ምንም አትበይ። አሁን ላይ እየተፈጠረ ያለው ነገር በሙሉ ያንቺ ጥፋት አይደለም። ሁሉም ነገር ለበጎ ነው። ግን በዚህ ልክ የኔ ህይወት በልጅ ላይ መደገሙ ያማል። አልገባኝም። ምን ነው በእኔ ላይ እየተደገመ ያለው? ይኸውልሽ ልጄ ከተወለድሽበት ጊዜ ጀምሮ ስለ አባትሽ ማውራት ማልፈልገው እሱን ሳስብ ልቤ ይመታል። እማዬ አባዬን አሁንም ድረስ ታፈቅሪዋለሽ? በጣም እሱ የመጀመሪያም የመጨረሻዬም ነበር። ሰሞኑን ስለ አንቺና ስለ ዳጊ ሳስብ የሱ ፊት በፊት ይድቅን እያለ አላስቀምጣለኝ። አንዳችሁ ለአንዳችሁ የምታደርጉትን ድርጊት ሳስብ የእናንተና የኛ ፍቅር አንድ ነው። እማዬ ይቅርታ አድርጊልኝ። የራሴን ህመም ሳዳምጥ ያንቺን ህመም ችላ አልኩት። ይልቅ እንጀራ አምጪና እራት እንብላ ወጡ ሳይቀዘቅዝ። እሺ እማዬ፣ ግን የጀመርሽልኝን ታሪክ ትቀጥይልኛለሽ። 23 ዓመት ሙሉ ሳትነግሪኝ ቆይቻለሁ። ያው አሁን አንቺ ስለጀመርሽ ትቀጥይልኛለሽ። እሺ እነግርሻለሁ። አሁን አቅርቢና እንብላ። ነጽዬ እንዴት አመሸሽ? እንዴት ነሽ? አሁን ህመሙ የተሰማሽ ነው? ደህና ነኝ ማሚዬ፣ ግን ትንሽ ቅዝቃዜ ነካኝ መሰለኝ እየደነዘዘኝ ነው። ግን ሽንቴ መጥቶብኛል። እኔ ውድ አሁን ይደግፍ ይወስድሻለሁ። አያይ ማይ ዳጊ ሲመጣ ይወስደኛል። አንቺ መቸገር የለብሽ። ምን መቸገር አመጣሽ? ባልወልድሽም እኮ ልጄ ነሽ። በዛ ላይ አንዱ ልጄ ለማዳን ስትይ እኮ ነው እንደዚህ ሆንሽው። እንዴ ማይ እባክሽ ይሄን እንደውለታ አትቁጠሪብኝ። ዳጊ እኮ በጣም ወደው እማፈቅረው ባሌ ነው። ልጄ በጣም እድለኛ ነው። ያኔ ያችን ማትረባ ቀለበት እንዳያስርላት ባናረግ ኖሮ ዛሬ ህይወቱ ይበላሽ ነበር። ግን እኮ እሱ እኔ በሱ ፍቅር መሰቃየት ያልገባው ከተጋባን ጊዜ ጀምሮ እንኳን እጄን በስርዓት ይዞት አያውቅም። ትንሽ ቀን ብቻ ታገሽ አንቺ ዳኝ። ከዛ አንቺ ብቻ እንዲያስብ እናደርገዋለን። ደግሞ ዛሬ ከሆስፒታል ስመጣና ሁኔታውን ሳየው ለአንቺ ባይነግርሽም በጣም እንደሚያፈቅርሽ አይቼዋለሁ። ስለዚህ ቅድም ለአባዬ ቃል የገባለት ከልቡ ነው ማለት ነው? ምን ብሎ ቃል ገባለት? ከዚህ በኋላ ሚስቴን የምጠብቃት እኔ ነኝ። ነፃነት ከዚህ በኋላ የኔ ኃላፊነት ናት አለው እኮ። ወይ ልጄ ነፍስ አወቀልኝ ማለት ነው። አንቺ ግን አባትሽን አሳዝነሽዋል። አዎ ግን እኮ እሱማ በዛው እኔ ከዳግም ጋር ጊዜ ለማሳለፍ ምን ያክል ዋጋ እየከፈልኩ እንዳለው አልገባውም። እያንዳንዷን ሰከንድ ከዳጊ ጋር ማሳለፍ እፈልጋለሁ። ከፊቱ ስጠፋ እንኳን በእኔ ትዝታ እንዲሞላ እፈልጋለሁ። ትችያለሽ። ለሱ ደግሞ እኔ በደንብ አግዝሻለሁ። አንቺ እሱ ሰው በሚፈልግበት ሰዓት ሁሉ አብረሽው ሁኚ። ሚስትም ጓደኛም ሁሉንም ነገር ሆኝለት። አንቺ ጋር ሁሉንም ካገኘ ወደ ውጭ የሚወጣው ምንም ምክንያት አያገኝም። እሺ እሱ ፍቃደኛ ባይሆን እንኳን እኔ ከመሞከር ወደ ኋላ አልልም። አዎ እንደዛ አድርጊ። አንድ ጊዜ ወደ አልጋ አብሮሽ ከወጣ ከዛ በኋላ መድኃኒት የሚባል ነገር እንዳትጠቀሚ። ልክ ነሽ ማሚዬ። ግን እኮ እኔ ገና ልጅ ነኝ። ትንሽ መዝናናት እፈልጋለሁ። እንደ ጓደኞቼ ወጥቼ ብዙ ነገር ማየት እፈልጋለሁ። በጥቂት ጊዜ ውስጥ በልጅ መታሰር አልፈልግም። እሱ ምርጫሽ ነው። ግን ልጄ እድሜ ልኩን ካንቺ ጋር እንዲኖር ከፈለግሽ ኃላፊነት እንዲሰማው አድርጊ። ታውቂያለሽ ዳግም ለስተቶች ሁሉ ኃላፊነቱን ራሱ ይወስዳል እና ደግሞ ለሰዎች በጣም ያስባል። ከራሱ ደስታ ይልቅ ለሰዎች ደስታ ይጨነቃል። ስለዚህ አባት ለመሆንና ለልጁ ኃላፊነቱን ለመወጣት ስለሚፈልግ አብሮሽ ይሆናል። እሺ አታስቢ ማይ። እሱን የኔ ለማድረግ የቻልኩትን እሞክራለሁ። ግን አሁን ሽንቴን በጣም ወጥሮኛል። መጸዳጃው ቤት መሄድ አለብኝ። በቃ ስትመለሽ ይችን ቆንጆ ሾርባ ሰርችሻለሁ ትጠጫለሽ። እኔ ወስድሻለሁ። ትንሽ እኔ ቆንጆ ትንሽ ሄሞ ምን ሆነሽ ነው? ናይ እንጂ። እሺ እያመጣው ነው። እሺ
እኔ ምልሽማ እስኪ ስላባዬ ንገሪ እኔ እና አባትሽ በህይወታችን አንድ ቀን ብቻ ነው ጣልተን የምናውቀው ያኔም ጥፋተኛዋ እኔ ነበርኩኝ አንድ ሞት ኩልሽ ወደድኩሽ አበድኩሽ የሚል ሰው ነበር እና ከአባትሽ ጋር በሱ የተነሳ ጸብ ነበሩ እና የዛን ቀን ጓደኛዬ ለስላሳ ካልጋበስኩሽ ብላ ጠራችኝ ያኔ ለስላሳ ስንት ነበር 10 ሳንቲም 20 ሳንቲም ብዙም አላስታውስም ከዛ ለስላሳ ልጋብስሽ ለስትጠራኝ ሄድኩኝ ለካ ከዛ ሞት ኩልሽ አበድኩልሽ ከሚለው ሰው ጋር ልታግባባን ነበር አይጠራችኝ እንዴ ቆይ ጓደኛሽ ፍቅረኛ እንዳለሽ አታውቅም እንዴ ታውቃለሽ ግን አባትሽን አትወደው እና ከሱ ይልቅ ይሄኛውን ነበር እንዳገባ የምትፈልገው ማን ነው በዚህ ሰዓት ማን ይመጣል ዳኒ በጊዜ ከጨረስኩኝ መጥቼ ስለ ጉዳዩ አሳውቅሻለሁ ብሎኝ ነበር በዚህ ሰዓት ክፍት ነው ግቡ ኧረ ተይ ልጅ እሱ ባይሆንስ ማን ሊሆን ይችላል ማን ነው በዚህ ሁኔታ እሷን ማጽናናት መቻል በጣም ነው የሚከብደው እና ቅዝቃዜው ይበልጥ እንዳያሳመማት እናንሳት ኧረ አይ ቶ ራሱ አልቅሳ ቢወጣላት ይሻላል ለናጽናናት መሞከር የበለጠ ታዝናለች ስለዚህ የሚሻለው እንደዚህ ሞት ሆኖ በጣም ከባድ ነው በዳግም ህመም ሳትድን አሁን ደግሞ ድጋሚ እናቷን አጣች እናትና ልጅ ሁለቱም መልካም ናቸው እናታቸው ለኛም እናታችን ነበረች እውነትህን ነው የሄሚ እናት ሰውን ከሰው አትለይም ነበር ራሷ ምግብ ሳትበላ እኛን ትመግባል ነበር እኔ ግን ያልገባኝ ቆይ ምን አጋጥሟቸው ነው ቀን እኮ አብረው ውለው ተጫውተው ማታ ሲመሽ ወደ ቤት አብረው ሲሄዱ አይቻቸው ነበር ልክ ነህ የሄመን እናት ከባድ የልብ ድካም ነበረባት ህመሙ የሚነሳባት ስትደነግጥና ስትጨነቅ ነው እውነት ግን ይሄንን ነገር እኔ እስከዛሬ አላውቅም ነበር ይሄን ነገር ከኔና ከእናቷ ውጪ ሄመን ራሷ አታውቅም ከዚህ በፊት እናቷ ታማ ሆስፒታል ሄደን ነበር ያኔ ሄመንና ዳጊ ለመዝናናት ከከተማ ወጥተው ነበር ይሄን ነገር እናቷ በሚስጥር ነግራኝ ሄመን ሳታውቅ በሚስጥር እየተንገባከብኳት ነበር መስኪን ሄመን ቆይ ስለዚህ ነገር ምንም የምታውቀው ነገር የለም የዛለት ማታ ምን እንደተፈጠረ የምታውቀው እሷ ብቻ ነች አዎ ደውላ እዚህ ስመጣ የሞተች እናቷን ለማስነሳት አንገትና ግንባራው ላይ ፎጣ ስታደርግ ነበር እንዴ ምን እያደረግሽ ነው ወይ ራስሽን በማጥፋትሽ የእናትሽ ነፍስ ነፃ የምትሆን ይመስልሻል አይመለከትም እንዴት ነው ከእናቴና ልጄ እዚህ ቤት መኖር የምችለው ዳኒ እናቴን እኮ መግበር ራሱ እኮ አልቻልኩም እሺ በቃ ተረጋጊ እኔ እናትሽ መቃብር ቦታ ወስድሻለሁ እውነቴን ነው በቃ አንቺ ተረጋጊ እናቴ ዳግም ተደርጎባት ማየት አልችልም እሺ በቃ እሺ ተረጋጊ በቃ ይኸውልሽ አንቺ ዝግጁ ሆንሽበት ሰዓት ነው እየሄዳለሁ እባክሽ ተረጋጊ ሄልዬ እባክሽ ነው ተረጋጊ እባክሽ ተረጋጊ እባክሽ ነው እባክሽ ተረጋጊ እናቴ መግበር ራሱ አልቻልኩም እሺ በቃ ይኸውልሽ ተረጋጊ እሺ በቃ እኔ ወስድሻለሁ እሺ
እኔ መቃብሯ ቦታ ወስድሻለሁ። እሺ አይ አልችልም። አይ እሱ አብርተችና ማይታል። አንተ ግን ምርጡ ጓደኛ ነህ። ማንም ሰው ይሄንን ሁሉ ነገር ሊያደርግ አይችልም። ሳምንቱን ሙሉ እሷ የሚያስፈልጋትን ነገር ለማድረግ ደፋ ቀና ስትል ነበር። አሁን አንተ ማረፍ አለብህ። አታስብ፣ ደህና ነኝ። ይሄ ለኔ ግዴታዬ ነው። ሄመን ለኔ ጓደኛዬ ብቻ ሳትሆን እህቴም ጭምር ናት። እናቷም እናቴ ነበረች። የእናትነትን ፍቅር ያገኘሁት በሷ ነበር። ነፂ ነፃነት ወይዬ ማሚዬ ተኝተሻል? አለው ማሚዬ። እንዴ ወዴት ሄደሽ ነው ሳትነግሪኝ? አንዳንድ ዕቃ የምገዛው ነበር። እንዴት ነሽ ነፂዬ? ደህና ነኝ ማሚዬ። አሁንማ ድኛለሁ። እድሜ ላንቺና ለዳጊዬ። በደንብ ነው የተንከባከባችሁ። ይሄ እኮ ግዴታችን ነው። አንቺ እኮ የተወዳጁ ልጄ የዳግም ሚስት ነሽ። ባይሆን ከተሻለሽ የልጅ ልጅ እፈልጋለሁ። እንዴ ነፂዬ ምን ነው ችግር አለ እንዴ? ለምንድን ነው ያቀረቀርሽው? ማሚዬ በዚህ ፍጥነት እንኳን የልጅ ልጅ የሚገኝ አይመስለኝም እኮ። ለምን? መቼም ወጣት ነኝ መቆየት እፈልጋለሁ አትይኝም አይደል? አይ እንደዛ እንኳን አይደልሽም። እና እንደዛ ካልሆነ የልጅ ልጅ ማላይበት ምክንያት ንገሪ። ከዳግም ጋር አንድ ክፍል ብናድርም ተቃቅፈን ተኝተን አናውቅም። ሊነካኝ እንኳን ፈቃደኛ አይደለም። እሱንማ ከዚህ በፊት የተነጋገር መሰለኝ። ወንድ ልጅን ወደ አልጋ ለመውሰድ በጣም ቀላል ነው፣ ግን አንቺ እሱን ማድረግ እየቻልሽ አይደለም። እየሞከርኩ ነው ማሚዬ፣ ግን እንደምታዩ ይሄ አደጋ በመሃል ተፈጠረ። ደግሜ ደግሞ እንደዛ ላድርግ ብፈልግ እንኳን ዳጊ ደግሞ ሊርቀኝ ይችላል፣ ወደ ድሮ ባህሪው ሊመለስብኝ ይችላል። እሺ በዚህ ሰዓት አንቺ እሱ ልክ ውስጥ መግባት ሞክሪ። አንቺ ሳትዩ እሱ ራሱ ወደ አንቺ እንዲመጣ ለማድረግ ሞክሪ። እኔ እኮ ግራ ገባኝ። አስሬ አንቺ ጋር እንዲተኛ አላደርገው። ደግሞ እኮ ያ ጓደኛው ደጋግሞ ሲደውልለት ነበረ። ማን ነው እሱ? ያ ዳኒኗ ጓደኛው። ዳጊ እኔን በማግባት እኮ ጭራሽ ተጣልቶታል። ደግሞ እኮ ከዛች ሄመን ከምትባል ሴት ስር አይጠፋም። እንደውም ሳስበው የጓደኛውን ተራፊ ለራሱ ሊያደርግ ሳያስብ አይቀርም። ድሮም ርካሽ ሰው ርካሽ ነገር ነው የሚወደው። ግን እነሱም ቢሆኑ እንዴትም ሆኖ ጓደኝነታቸው እንዲቀጥል ማድረግ የለብንም። ምናልባት አንድ ላይ ሊያደርጋቸው አስቦ ሊሆን ይችላል። በሁለቱም ስልኩ ብሎክ አድርጌዋለሁ። ደግሞ ከዚህ በፊት ያደረገውን ስለሚያውቅ በሱን ተናዶበታል። ለዛ ሊያገኙ አይሞክርም። እንደዛ ቢሆን ነው የሚሻለው። ካልሆነ ዳግም የዋህ ነው። የሆነ ነገር ቢለው በቀላሉ ሊታለል ይችላል። ቀድመን ወደ እነሱ የሚያቀርበውን ክፍተት በሙሉ መዝጋት አለብን። ጭራሽ አንድ ከተማ እንደሚኖሩ እንዳያስቡት ነው የምናደርጋቸው። ካልሆነ ደግሞ ከዚህ ከተማ ለቀው እንዲሄዱ ነው የምናደርጋቸው። አታስቢ ማሚዬ፣ እሱን የዳኒን ፈርኒቸር ቤት በማዘጋት ጀምሬዋለሁ። እውነትሽን ነው? አዎ እሱን ዳግም እንዳደረገው ነው የሚያውቀው። እኛ መንገዱን ከዘጋንባቸው የማይነጋገሩ የማይዋደዱ ጓደኛሞች ይሆናሉ። ልጄን ለመበቀል የሆነ ነገር ማድረግ ቢፈልግስ? አታስቢ ማሚዬ፣ ዳኒ ልብ ያለው ወንድ አይደለም። እሱን እንደማያደርገው እርግጠኛ ነኝ። ሁለት ቀን ሙሉ አሁን እቺ ልጅ የተገባሽ ነው የሚባለው። አይተምጣት እንደው እማዬ እንዴት ነሽ? የሚያማማ ነገር ያማማሽና ቆይ አንቺ ድፍት እንደሌለሽ የምትፈልጊው አይደለም እኮ ለሚና ትከታ አርጊልን ደሞ ግንናል ሻፈቅጂልን በዛ ላይ ለዳኒ ቢሆን ነግረናል እኮ ስለዚህ መቅረት ያለብኝ እሷን ብቻ አይደለም አንተንም ጭምር ነው እንዴ?
አረ እሱ ምንም አያውቅም እኔ ነኝ እንድንሄድ የጠየኩት እኔ ነኝ ያጠፉት እሱ ምንም አላደረገች ነው እሺ ሁለታችሁም ተንበርከኩ እኮ ነው የምለው ከዚህ በኋላ ያለ ፍቃድ አንቺ ሞሽ አንተ ውጪ ወጣችሁ ብታድሩ ጆሮአችሁንም ቆርጡ አታድርጉ እሺ ወርዳለሁ እኮ ነው ወረጂ እሺ ወርዳለሁ እንዴ እሺ ታለሱ ጫማውን ጣይዋ ነው ወረጂ እኮ ጫማውን ጣዩ እሺ ነው ወረጂ ሁለተኛ ወጣችሁ ብታድሩ ሁለተኛ ውሸታሞች ናችሁ ውሸታሞች አንድ ቀን ወዳችሁ ነጣቁ ውሸታሞች ናችሁ ውሸታሞች አንድ ቀን ወዳችሁ ነጣቁ ውሸታሞች ናችሁ እንዴት ዋልሽ? ታጊ መጣ እንዴ? ስትታይ ዳናት መሰለሽ። ወዴት ልትሄጂ ነው? ቤት መቀመጥ በጣም ሰለቸኝና ማሚዬ ለባብሰሽ ወክ እንውጣለች። እንደዛ ከሆነ ጥሩ ነው። ደግሞ ከዚህ በኋላ በእኔ ምክንያት ምንም አይነት ጉዳት አይደርስምሽ። እንዴ? ያቺን ሴት ያወራሃት እንዴ? የዛኑ ቀን ነው ቤቷ ድረስ ሄጄ ነገርኳት። ከዚህ በኋላ በስተትም ቢሆን አጠገባችን አይደርሱ። ተስፋ አደርጋለሁ። ነገር ግን እነሱ ቢታውን እንኳን ጓደኛው ሚተውን አይመስለኝም። ማለት ዳኒ ደግሞ ምን ሊያደርግ ይችላል? ምን ሊያደርግ ይችላል? ተመልከት የሚልክልኝ ሜሴጆች ምን አይነት ቴክስት እንደሚልክልኝ አንተን ከማፍቀር ውጪ እኔ ምን አደረኩኝ? እገልሻለሁ ምናምን እያለ እኮ ነው እየዛተብኛለሁ። ምን ማለት ነው? ቆይ ከመጀመሩ ነው እንደዚህ መላክ የጀመረው? በዚህ 3 ቀን ውስጥ። ስለዚህ እጅ እንዳናገርኳቸው ነግረውታል ማለት ነው። ለዛ ማንቺን እየተናገረሽ ያለው። ቆይ ወንድ ከሆነ አንቺን ከሚናገርኝ እኔን አይናገረኝ? መግደልም ከፈለገኝ አይገልም ነበር? ምናልባት ሞክሮት ሊሆን ይችላል። ማለት የባለፈው የመግደል ሙከራ ውስጥ እጁ ሳይኖርበት አይቀርም። እኔ አንተን ላድንስ ለሞከርኩኝ ለዛም ይሆናል ያስፈራራኛለሁ። ከዚህ በላይ ሳይወሳሰብ ልፈታው ይገባል። ወዴት ልትሄድ ነው? ዳኒ ማነጋገር አለብኝ። ሲጀመር ችግሩ ካንቺ ጋር ሳይሆን ከኔ ጋር ነው። አረ እንደውም ከኔ ጋር ምንም ችግር የለበትም። ችግር እንኳን ቢኖርብን እኔና ሄመን ነው ያለብን። ለሷ ደግሞ እንዳበቃ ነግሪያት ሁሉን ነገር ጨርሰናል። አይ አትሂድ። ምናልባት እነሱ ራሳቸው የሚፈልጉት ወጥመድ ውስጥ ሊያስገቡ ይችላሉ። እነሱ የሚፈልጉት አንተን ከኔ ማራቅ ሊሆን ይችላል። እሱን ደግሞ ማድረግ እንደሚችሉ ያውቃሉ። ደካማ ጎንህን ያውቁታል። እባክህ የኔ ፍቅር አሁን እነሱን እንርሳቸውና የራሳችንን ጉዳይ እናውራ። እባክህ የኔ ፍቅር በእነሱ ጊዜያችንን አናቃጥል። በቃ ንቀን እንተዋቸው። አትሂድ። አይ ሲጀመር እኔ ካልፈለኩ አንቺ እንድትወሽ ማድረግ አይችልም። ሲቀጥል ሚስቴ ነሽ። ያንን ደግሞ ማመን መቀበል አለባችሁ። መቀበል ማይፈልጉ ከሆነ ደግሞ እዛው መቅረት ይችላሉ። እንዴ እኔ እንዴት ነው ማሳየት ያለብኝ? እውነት ይኸው ርኩስ ነኝ። እኔ በዚህ አይነት ወልደው ማታምኑም። እንዴት ነህ? ሰላም ነው? ድምፅህ አይሰማም። ድምፅ አይሰማም? አይሰማም ድምፄ? ድምፅ ጨምሪለት ስልክሽ ላይ ይሆናል። አሁን ይሰማል። እንቅልፍ የለም ወይ? ዛሬ እንቅልፌን ሽጬ የበላሁበት። እንዴት ላይ ገባኝ? አዎ ምርጥ ኦዲየንሶች አሉኝ። በነገር እነሱ ቴንኪው ለማለት ነው።
ኮንግራ ብያለሁ። ለማንኛውም በአንድ ቪዲዮ 20 ምናምን ሺህ ፎሎ ስለገባሽ አመሰግናለሁ። አመሰግናለሁ። ምን ያህል የሚያኮራ ፋሚሊ እንዳለኝ ታውቃለህ? በቃ እነሱ ናቸው ለዚያ በቃ እንደዛ ስትይ ግን እኛ ፋሚሊ የሌለን አስመሰልሽ። አልወጣኝም። አይ እንደዛ እሱ እንዳትረጋገም ነው እንግዲህ እንደተመቸ ተርጉሙ። ግን እነሱን ቴንኪው ለማለት ነው የመጣሁት። የት ሆነሽ ነው? የት ሆናለሁ ከቤት ውጭ? የት ሆናለሁ ከቤት ውጭ? ቤትሽ ነሽ? እስኪ አሳይኝ። ቤት ማሳይ ፋሚሊ ነው አይነት? አዎ። ቤቱን ማየት እችላለሁ? ምን ያደርግልሃል? ቤት ታየው ምናልባት አንድ ቀን አለበት ይሆናል። እኔ ቤት በቃ ስትመጣ ታየዋለህ። እንደዛ ከሆነ ምንድን ነው የለበሽው ደግሞ? ከላይ ጋውን ነበር አርደሽ ኮርስ የለበሽ ነው። ትቀልዳለህ እንዲ? አይደለም ነብርን አንበሳ ገላለሁ። አንበሳውንማ ከገደልሽ ቆየ። ኧረ ተው። አየህ እሱን ራሱ ካበንክ በቃ ጥሩ ነገር ነው። በረንዳ ቤትሽን ሌላ ቀን ታየዋለህ። የሴት ቤት ሳይስተካከል ብሎ ያውቃል እንዴ? ታውቀኛለህ እኮ ፈራሽ ብዬ ነው። እንዲህ አይነት ነገር አይመችኝም። እንዲህ አይነት ነገር አይመችኝም። ኦኬ ግን ለምን እንደገባሽ ላይቭ የገባሁት ፋሚሊዎችን ቴንኩ ለማለት ነው። እኔም ለበጣም የምወዳችሁ እንደ ሀገር ነው የሚወዱኝ። ነገር እንደ ሀገር እንወድሻለን የሚል ኮሜንት አይቼ ነው። እኔም ከአንቺ በላይ ታውቂያለሽ። እናውቃለን። አውቃለሁ። ካላወቅኩኝ በደንብ ልንገርሽ ብዬ ነው። አይ ባትነግረኝም አውቃለሁ። ካመንሽም እሺ ስለማስቀምጫ ይባሹ ፎሎ ካደረግኝ ቴንኪዩ አመሰግናለሁ። ዴማ ፎሎ እኮ አድርጌሻለሁ። ልክ ብዙ እንደፍስት ላይክ ማለት ሆነ አመሰግናለሁ። ስለዚህ ምስጋናው አንተንም ያካትታል። አይኔ አንድ ጊዜ እንደጫወቱ እያሉ እንዴት ነው ፋሚሊ ይችላል? ወይኔ ዛሬ እነሱን ቴንኩ ለማለት ነው የመጣሁት እና ገና ከመምጣት ደግሞ ጌም መጫወት አልፈልግም። ማለት ታውቅም ያለ ለማልፈራ እና ታዲያ ምን የመሳሰሉ ፋሚሊዎች ኖ አይ መጀመሪያ እየጠየቁኝ ስለነበረ ነው። ጌም ተጫዋች ምናምን እያሉ ነበር እና ኖ እናንተን ለማመስገን ነው የመጣሁት እያልኳቸው ነው። ሲቀጥል ደግሞ ዛሬ ለመጀመሪያ ጊዜ ሽማግሌ ብቻሽን ለመጀመሪያ ሽማግሌ አንደኛ እንደዛ፣ ሁለተኛ ነገር ደግሞ ገና እኮ አንድ ቪዲዮ ፖስት ገና ከመግባት ላይ ወደ ጌም በዚህ ልክ የምትተማመኝባቸው ከሆነ ነው ማለት ከፈራሽ ግን ኧረ የእኔ አባት እንዴ አይደለም። እኔን ሀገር የሚያኮራው ግን ስናያለኝ ምን ሆነ ነው? ምንም የሚያስፈራ ነገር የለም። እሺ ወደ አሁንልሽ ተቀበይ። እኔ ዛሬ አልቀበልም። እውነት እኔ ቴንኪ ለማለት ነው የመጣሁት። እንዴ እየነገርኩ አይደል እንዴ? አልቀበልም። ሌላ ጊዜ እንጫወታለን።
እኮ ተቀበይ ያለሽ ችግር የለውም። ማፍራሰብ አይጠበቅብሽም። ነው አልቀበለም። ይቅርታ እነሱን ትንኪ ለማለት ነው የመጣሁት እና በግልጽ አማርኛ አቤት ምንድን ነው ያልከው አንተ? ምንድን ነው ያልከው? ስራሽን በግልጽ አማርኛ ስትናገሪ በቃ አላወቅኝም ማለት ነው። አመሰግናለሁ። አመሰግናለሁ። የራስሽ ነው ወይ? አይ የተወሰው ነው እኮ ማለት ነው። በዚህ ከለር የራስሽ አይሆንም። እኔ ጋር ያሉ ልጆች የግድ መጫወት አለብህ እያሉ ነው። እሺ ካልክ ይሁንልህ። እውነት ለመናገር የፈራው ነው እየመሰለ ያለው እና እኔ ፈርቼ አለው ሰላም አልችልም። ምን የመሰለው ልጅ እንዳለኝ ታውቃለህ። እሺ ነው አክሰብት መጀመሪያ እና እንግዲህ ያው እኔ ማፍራት ለመደፈ ያሉ ኧረ እባክህ አታውቃቸውም እንዴ? አውቀን እኛ ጊዜ ነው የምንሰጠው። ጊዜ እንሰጥሻለን። እንግዲህ በቃ እንደተለመደው ሁሌ እንዳኮራችሁ ማይማ ሴት ፋሚሊዎቼ ዛሬ ለምኝ ነው። ኧረ እባክህ ምነው ፈራ? አይዞህ አይዞህ ችግር እንደነገርኩህ አንበሳ ገለሻል አላልከኝ? ስሚኝ እኛ ጋር ሽንፈት ኑሮ እንደማያስቸገረሽ እኔ ሽንፈትን አልወድም። ማነው ሽንፈትን የሚወደው? እኔ አንተ አስለቅሽ እንዳላስወጣሽ ነግሬሃለሁ። ፋሚሊዎች ነት እንዲማ ተማምኜባችሁ ትላለሽ። ለእኔ መጨረሻ ታይም ላይ ብዙ ጊዜ ማሸነፍ ይባላል እና እኔ ደግሞ መጨረሻ ምናምን አለ ተጀምሮ እስከሚያልቅ ነው ማሸንፈው። ልዩነቱ እዚህ ጋር ነው። አንዴ ችግሩ እኮ አንዴ በስህተት ራሳቸው እኔ አንድ ነው የተቀበልኩት። አልፈልግም። ችግር የለውም። ለማንኛውም ቤተወሰን ሽ እንዳንሸነፍ ከቻላችሁ አባሩኝ። እንግዲህ ፋሚሊዎች እኔ ሽንፈት አልወድም። ያላችሁ አይመቸኝም። በተለይ ጉረኛ ሰው አይመቸኝም። ኧረ ተው እስቲ እንግዲህ እናያለን። ይሁንልህ። ይኸውልሽ አስደንግጠውሽ ፌንት እንዳትሰሪ ወደኋላ በታሪክ ማይሆነውን